ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዛሬ እንግዲህ ቤተሰቦቼ በአብርሽ ቤት የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽና ተመልሰን እንመጣለን። አብራችሁን ቆዩ። እስከዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣውን በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበረ እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሎሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄ እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ዛሬ ሄርሜላ በህይወቷ ትልቁን ውሳኔ ወስናለች። በቃ ማድረግ ያለባትን እስከ ዛሬ የተሳሳታችውን ነገር ያልገባት ነገር ገብቷት ዛሬ እንግዲህ ለማስተካከል ሩታዬና አብርሽን ጠርታ አናግራቸዋለች። ያ ምንድን ነው? ከዚህ በፊት በመሃላችሁ ገብቼ ስረብሻችሁ እንደነበረ፣ ለአብርሽ ለእኔ ስሜት እንደሌለው፣ እኔ ብቻ ስደክም እንደነበረ፣ አንድ እጅ እንደማያጨበጭብ ብዙ ነገር አይቻለሁ። ስለዚህ ከዚህ በኋላ እናንተ ህይወት ውስጥ ገብቼ ላረብሽ ላልበጠብጣችሁ፣ እናንተም አንዱ ናችሁ ልጃችሁን እንድታሳድጉ የሚል መልእክት የያዘ አስተላልፋለች ነው የምላችሁ። በቃ በጣም ዛሬ ትክክለኛ ውሳኔ ነው የወሰነችው። ይህም ነገር እኛ ብዙ ጊዜ ስንነግራት ነበር፣ ብዙ ጊዜ ስንላት ነበረ። ምንድነው ይሄ ህይወት አይጠቅምሽም፣ ይሄ ለነገ ህይወትሽም ጥሩ አይደለም። ስለዚህ አሁኑኑ ውሳኔሽም መወሰን አለብሽ። እማይሆን ነገር ውስጥ እየገባሽ ህይወትሽን እያበላሸሽ ነው፣ በእድሜሽ እየተጫወትሽ ነው፣ ልክ አይደለም እየሄድሽበት ያለው መንገድ። ስለዚህ መንገዶችሽን አስተካኪ ብለናት ነበረ። ያው ጊዜው አሁን ሆኖ ገብቷት ነገሮችን ለማስተካከል ዛሬ በትክክል በቃ አብርሽና ሩታን አግኝታቸው አውርታቸዋለች። ያው አብርሽ ጎፈላ በጣም ማለት ኦቨር እየወጣ ነው። አብርሽ እማይሆን ሙድ ውስጥ እየገባህ ነው። እማይሆን ንግግር እየተናገርክ ነው። አሁን ልጅቷ መታ ትንሽ እንኳን አታሳዝንህም? አየህ አይደለ? መጀመሪያም ፍቅር እንደሌለ በግልጽ ዛሬ አሳይተናል። ለሄርሜላ ፍቅር እንደሌለ ማለት ነው። ምክንያቱም ዛሬ ስታለቅስ ስታዝን፣ እንደዛ ተከፍታ ስላንተ ስታወራ ተጨንቃ ከዚህ በኋላ አንተን ላለማግኘት ከህይወት ልወጣ ነው አላስፈልግህም ብላ ስትናገር፣ ግን አንተ እጅህን ኪስ ውስጥ ከተነበረ ስታናገራት የነበረው የምር የምትወዳት ቢሆን ኖሮ፣ የምር የምታፈቅራት ቢሆን ኖሮ፣ የምር ለእሷ ስሜት ኖሮ ቢሆን ኖሮ ይህንን ነገር አታረግም ነበር። ግን ቤተሰቦቼ ይቅርታ አድርጉልኝና የሰው ልጅ ሲያለቅስ፣ የሰው ልጅ ሲከፋው፣ የሰው ልጅ እንዲህ ብቸኝነት ሲሰማው ማንም አይደሰትም። እኔም ደስ አላለኝ። ምክንያቱም አብርሽ ያደረገው ነገር ልክ አይደለም። ግን ከሱ በተሻለ መልኩ ሩታዬ ግን የሴትነት ምኑነቱን ስለምታውቀው ስለሚገባት ስለደረሰባትም በትክክል ስለምታውቀው ስታጽናናት ነገሮችን ማስተካከል እንዳለባት፣ ስሜታዊ መሆን እንዳለባት፣ ከዚህ በፊት ያደረገቻቸው ነገሮች ልክ እንዳልሆኑና ያው ቶሎ ወደ ህይወቷ እንድትሄድ ነገሮችን እንድታስተካክል ብዙ ስትመክራትና ስትነግራት ነበረ። ያም ብልህነቷ፣ መረጋጋቷ፣ ለሰው ማሰቧ፣ የሩታ መጥፎነቷ፣ ብዙ ነገሮቿን ስታወሩ የነበራችሁ ሰዎች ዛሬ ካደረገችው ነገር እናንተ መማር አለባችሁ ብዬ አስባለሁ። ምክንያቱም የራስሽ ጉዳይ አያገባኝም ምናምን የሚል ቃል እንኳን አልወጣትም። ግን ስሜቱ ስለተሰማትና ስለተረዳቻት ልታጽናናት ነው የሞከረችው። ቃል እንኳን አጣች። ስታለቅስ ስታያት
ደስተኛ አይደለችም። እንድታለቅስ አትፈልግም፣ እንድታነባ አትፈልግም፣ እንድታዘን እንድትከፋ አትፈልግም ነበር። እሷ የምትፈልገው ከህይወታቸው ወጥታ የራሷ ኑሮና የነገ ህይወቷ እንዳይበላሽ ነበረ ሀሳቧ። ያ ነገርም ዛሬ በትክክል ሄርሜላ ገብቷታል፣ ተረድታለች። ነገሮቹም ስለገባት ነው ሁለቱንም ጠርታ ለማነጋገር የሞከረችው። ግን ሄርሚ በትክክል ዛሬ ያረግሽው ነገር የሚያስመሰግንሽ መልካም ነገር ነው ያረግሽው። እስከ ዛሬ ካረግሻቸው ነገሮች በጠቅላላ ዛሬ ትልቁን ውሳኔና ትልቁን ተግባር ሰርተሻል። ዛሬ በቃ የምሬን ነው። አሁን ከዚህ በኋላ መከፋት፣ ማዘን ወይ ደግሞ ወደኋላ መመለስና መጨነቅ ሳይሆን ከዚህ በኋላ ህይወቴን እንዴት ነው መምራት ያለብኝ? እንዴት ነው ሰዎችን መቅረብ ያለብኝ? እንዴት ነው ከሰዎች ጋር ያለኝ ግንኙነት? እንዴት ነው ነገሮችን ማስኬድ ያለብኝ? እንዴት ነው ብዙ ነገር ተምረሻል ብዬ አስባለሁ ከነ አብርሽ ጋር በነበርሽበት ጊዜ። ስለዚህ አሁንም ወደኋላ ሳትመለሺ ነገሮች ሳይሸውዱሽ በትክክል ለያሽው መንገድ ነገሮችን ለማስተካከል ብትጥሪ ብዬ አስባለሁ። ምክንያቱም ዛሬ ወሰንሽው ነገር በቃ በትክክል ለህይወትሽ የሚጠቅምሽ ነገር ነው። ነገ ላይ ከሌላ ሰው ጋር ህይወት ሊኖርሽ ይችላል። ያንን ነገር እንዳይበላሽብሽ ዛሬ የምታስተካክያቸው ነገሮችን ማስተካከልሽ ልክ ነው ብዬ አስባለሁ። በጣም ደግሞ ምንድነው ካዩዋቸውና በጣም ከተማርኳቸው ነገሮች ምን እንዳለ ታውቃላችሁ? አንድ ሰው የሆነ ነገር ስለሆነ ነገር ሲገባው፣ ስለሆነ ነገር ሲጨነቅ፣ ስለሆነ ነገር መጥፎ ነገር እየሰራ እንደነበረ ልክ እንዳልነበረ በትክክል ዛሬ ሄርሜላ ስታሳየን ነበረ። ምክንያቱም ልክ እንዳልነበረችና ነገሮችን እያበላሸች እንደሆነ እሱ ደስተኛ የሆነ እየመሰላት ለሱ ደስታ ስትጨነቅ እንደነበረና እሱ ግን ምንም ስለሷ የሚያስብና የሚጨነቅ ሰው እንዳልሆነ በትክክል ዛሬ ያየች ይመስለኛል። በትክክልም የገባት ይመስለኛል። እንደዛ አላሳዝንም ብዙ ነገር እያለችው ነበረ። ብዙ ነገር እንትን እያለች ነበረ። ግን እሱ ጥሏት ነው ሄደው። ምንም ነገር መናገር አልፈልግም፣ ደውዪልኝና ሌላ ቀን ለብቻሽ አውራሻለሁ ምናምን። በጣም አብርሽ የሰራው ስራ ደግሞ የምሬን ነው፣ በጣም የሚያስወቅስህ ነው። የምሬን ነው። ሁለቱንም ላይ ለመጫወት ነው ያሰብከው ወይስ ምንድን ነው ሀሳብህ? እቅድ ምንድን ነው የምትፈልገው? የምትፈልገውን ነገር እንኳን እኮ ማወቅ ከብዶሃል። ልጅቷ ስታለቅስ ላሽ አልካት፣ እሺ ዝም አለን። እሺ ለነገ ህይወት ምንድን ነው አሁን? እሺ ለእኛ እየሰጠህን ያለው ምንድን ነው? እየነገርከን ያለው ስላንተ እሺ ምን ብለን እንናገር? አብርሽ ጥሩ ሰው ነው? መጥፎ ሰው ነው? አብርሽ አሁን ወደ ህይወቱ ይመለሳል አይመለስም? ምንም ነገር እኮ ሰዎች ሊወስኑ አይችሉም። አንተም አልተረጋጋም፣ ሌሎቹም እንዲረጋጉ እያረካቸው አይደለም። ምክንያቱም በአንተ ህይወት ውስጥ የመጡ ሰዎች ይኸው እየተሰቃዩ ነው። ሄርሜላም ተሰቃይታ በቃኝ ብላ እንግዲህ ሄዳለች። ከዚህ በኋላ ደግሞ ሩታ አለች። ሩታንም በጊዜ ነገሮችን አስተካክለና ነገሮችን ፈተ ችግሮችን ፈተ አዋርተሃት ወደ ቀድሞ ነገር መመለስ ካለብህ ተመለስ። አሊያም ደግሞ መተውና ሌላ ሀሳብ የምታስብ ከሆነ ቁርጡን ነገር ነግረሃት አንተም የራስን ህይወት እንድትኖር እሷም የራሷን ህይወት እንድትኖር ማድረግ አለብህ ብዬ አስባለሁ። ይሄ መሸሽ ከነገሮች መሸሽና መደባበቅ የትም አይደርስም። ለሷም ለአንተም ለሁሉም ለማንም የሚበጅ ነገር አይደለም እያረክ ያለው። ምክንያቱም በጣም የተሳሳተ መንገድ ነው እየሄድክ ያለው። ለአንተም የማይጠቅምህም ለነገ ህይወትህም የማይጠቅም ነገሮች የምትጸጸትባቸው ነገሮች ነው እያረክ ያለው። ምክንያቱም አሁን የምታደርጋቸው ነገሮች መልካም ነገሮች ስላልሆኑ ነገ የሚጎዱና የምትጸጸትባቸው ነገሮች እንዳይሆኑብህ ዛሬ ማስተካከል አለብህ ብዬ አስባለሁ። እስቲ ሄርሜላ ተምራ ነገሮችን እያስተካከለች፣ አንተ ግን ነገሮችን እያበላሸ ነው ያለው። የሆነ የፈለግከው ነገር እንዳለ በግልጽ ያስታውቅ ይጠብቅብሃል። ወይ ከሁለቱ መሸሽ ወይ ደግሞ ሁለቱ መሃል ሆነ የሚሰጡህን ነገር ለማግኘት ከሁለቱም የሆነ ነገር ለማግኘት የምትጠቀም ህይወትን ለመኖር የምታስመስል ነገሮች እያየንብህ ነው። ስለዚህ የሆነ እነዚህ ነገሮች እንዳናስብ ጥሩ ነገር እንድናስብና አንተ ወደ መልካም መንገድ ተመልሰ ነገሮችን እንድታስተካክል እስቲ ፍላጎትን በግልጽ ንገረን። ፍላጎትን ልናቀው አልቻልንም። ምክንያቱም በአንተ ፍላጎት ምክንያት ብዙ ሰዎች እየተጎዱ ነው። ኤፊም ሲል ነበር፣ አንተ ከሀገር ስትወጣ ልጅ ይጎዳል፣ ሚስትም ትጎዳለች፣ ሄርሜላም ትጎዳለች። ስለዚህ ነገሮችን ቋጭና ወደምትፈልገው መንገድ መሄድ ትችላለህ። ሄርሜላንም የምትፈልግ ከሆነ ሩታንም የምትፈልግ ከሆነ ብሎት ነበረ። አሁን ደግሞ ሄርሜላ በትክክል ከዚህ በኋላ
ወደ እነሱ ህይወት እንደማትገባ ነግርሃለች። ከዚህ በኋላ ምንድነው የሩታ ህይወት ያሳስበናል። ምክንያቱም ሩታ ምን እየሆነች እንደሆነ በግልጽ ስላላሳየች ስላላለቀሰችና ነገሮችን በመጥፎ ስላላየች ስለታገሰች በመልካም መንገዶች ነገሮች እንዲሄዱ ስላረገች ውስጧ አልተሰማትም፣ አልከፋትም፣ አልደበራትም ብለህ እንዳታስብ። መጨረሻ ላይ እሷ ፊትም ለመወሰን ለምንድነው የከበደ ስትል ነበረ። በደንብ እያየች ነው፣ በደንብ ታውቃለች። ብዙ ነገር አሳልፋቸዋል። ስለዚህ ስለምታውቅ አትዋሽ፣ በቃ አትደብቅ። እውነታውን አውጣውና እኛም እረፍት እንውሰድ፣ አንሰዳደብ። ነገሮችን ከሌሎች ሰዎች ጋር አንጋጭ፣ ከኦዲየንሶች ጋር ያለውን ነገር ለማስተካከል ከአንተም ጋር ያለውን ነገር ለማስተካከል። ስለዚህ ዛሬ ውሳኔን ከዚህ በኋላ ባሉት ጊዜያቶች መወሰን አለብህ ብዬ አስባለሁ። ሄርሜላም በእውነት አንቺ ስታለቅሺ፣ አንቺ ስትከፊ፣ አንቺ እንደዚህ አይነት ነገሮች ሲሰሙሽ እኛ ደስታ አልሰጠንም። ግን ለወሰንሽው ውሳኔና ላረግሽው ነገር ግን በትክክል ለአንቺ ምስጋና ይገባሻል። የምሬን ነው። ጀግና ሴት ልታደርገው የምትችለውን ነገር ነው፣ ወደፊት መሄድ ያለብሽን ነገር ነው ያረግሽውና ዛሬውን ወደኋላ ሳትመለሺ ነገሮችን ወደፊት እንደምታደርጊያቸው ተስፋ እናደርጋለን። ምክንያቱም የወንድምሽን ምክር የሰማሽ ይመስለኛል፣ እየተገባሽው ነው። ስለዚህ የሚጠቅምሽን ነገር እያደረግሽ ስለሆነ ከዚህ በኋላ የራስሽን ህይወት ለመኖር ነፃነትሽን ሁሉ ነገርሽን ያገኘሽ ይመስለኛል። ስለዚህ እነዚህን ነገሮች ለማከናወን ከዚህ በኋላ ወደኋላ ሳትመለሺ የሰው ህይወት ውስጥ ሳትገቢ የራስሽን ህይወት ለመምራት ማሰብሽና ዛሬ ያደረግሽው ነገር በትክክል ምን ያክል እንዳሰብሽና እንደተዘጋጀሽ ቆራጥ እንደሆንሽ አሳይተሽናል። ስለዚህ ከዚህ በኋላ እንደማትመለሽና ነገሮችን እንደማታበላሽ የራስሽን ህይወት እንደምትኖሪ በትክክል አሳይተሽናል። ስለዚህ ውድ ቤተሰቦቼ እናንተም ያው ከዚህ በኋላ ባሉት ነገሮች መወቃቀሱ፣ መሰዳደቡ፣ ነገሮችን ማበላሸቱን ነገር ሁሉ ነገር ትተን ከዚህ በኋላ ማክበር ያለብንን ሰዎች ማክበር አለብን። ይቅርታ ለጠየቀንን ሰው ይቅርታ ማድረግ አለብን። መሳደብ ወይም ደግሞ አጸያፊ ነገሮች እኛም ስንነጋገር የነበሩትን ነገሮች መናገር የለብንም ብዬ አስባለሁ። ሄርሜላ ይቅርታ ጠይቃለች፣ ሁላችንንም ይቅርታ ጠይቃለች፣ እነሱንም ይቅርታ ጠይቃለች። ስለዚህ እኛም ይቅርታ የማድረግ ግዴታ ስላለብን ይቅርታ አድርገንላታል። ውድ ቤተሰቦች ከዚህ በኋላ ደግሞ እኛ ቆራጡንን ማስተካከል ያለብን ብዬ አስባለሁ። ብዬ የማስበው ምንድን ነው የአብርሽ ነገር መታሰብ አለበት። ከዚህ በኋላ ስለ ሩታ መጨነቅ አለብን። የሩታን ህይወት ሊያስተካክል ይገባል። ከዚህ በኋላ ይወዳታል፣ አይፈልጋትም፣ ይፈልጋታል። በትክክል የሚወስነውን ውሳኔ ወስኖ እሷም የራሷ ህይወት እንድትኖር አብርሽ ላይ መግፋት ያለብን ይመስለኛል። ሁላችንንም መናገር ያለብን ይመስለኛል። ስለዚህ ውድ ቤተሰቦቼ ሁሉም ነገሮች ተስተካክለው ወደ መንገዳቸውና ወደ መስመራቸው እንደሚመለሱ ተስፋ አደርጋለሁ። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብ እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እወዳችኋለሁ። ሰላም ሁኑልኝ። ሁልጊዜም እንደምለው ሩታ የአብርሽ ነች። አብርሽ ኮሜንት ላይ የማን ነው? እስቲ ጻፍ አድርጉት። መልካም ጊዜ